በብዙ መልካም ስራዎቹ የሚታወቀው ተወዳጁ ሰይፉ ፋንታሁን ከፍተኛ ጭንቀት ውስጥ እንዳለ በራሱ አንደበት ተናግሯል። በዚህ ጉዳይም ቤተሰቦቹ ተጨንቀዋል። ሰይፉ ፋንታሁን ከፍተኛ የሆነ ጭንቀት የፈጠረበት ጉዳይ ለኢትዮጵያ ሕዝብም አስተላልፏል። ሁላችሁም በየሃይማኖታችሁ ጸልዩልኝም ብሏል። ተወዳጁ ግለሰብ ምን ገጠመው፣ ለምንስ ጸልዩልኝ አለ የሚለውን ከራሱ አንደበት የተሰማን መረጃ ወደ እናንተ እናደርሳለን። ዩኒቨርሲቲው የተፈጠረውን አስደንጋጭ እውነት አምነው መቀበል እንዳቃተው መግለጫ አውጥቷል። ብሎክ 9 በወንዶች መኖሪያ ዶርም የተፈጠረውን የሰሙትን ሁሉ የረበሸ መረጃ በስፋት መነጋገሪያ ሆኗል። የወጣቱ ቤተሰቦች በማያበራ እንባ ታጥረዋል። ልጃቸውም እንዲማርላቸው ወደ ዩኒቨርሲቲ ልከውት በዚህ በተረገመች ቀን ልጃቸው ላይ በገዛ ጓደኛው የተለያዩ የሰውነት ክፍሎቹን ለማየት በሚከብድ መልኩ ከሰውነት ፍጹም ባፈነገጠ ጭካኔ ያውም በልብ ጓደኛው ተገደለ ሲባል ምን ይባላል? ይህንንስ ማንስ ያምናል? ወንጀለኛውም በቁጥጥር ስር ውሎ ስለ አገዳደሉም ተናዟል። እጅግ ያሳዝናል። የዩኒቨርሲቲው ተማሪዎችም ስለተፈጠረው ያልተጠበቀ እውነት በቦታው የሆነውንም ተናግረዋል። ምን ቢያደርገው ነው የገዛ ጓደኛው ላይ እንዲህ የጨከነበት የሚሉ ጥያቄዎችም እየጎረፉ ነው። በዩኒቨርሲቲው ውስጥ ምን ተፈጠረ? ለሟች ቤተሰቦችና ዘመድ አዝማዶች ፈጣሪ ያጽናችሁ፣ ነፍስ ይማር እያልን ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። ድምጻዊ አስጌ ዴንዳሾ ሴቶችን በተመለከተ በሰጠው የራሱ ሐሳብ ችግር መዟል። ጉዳዩም ወደ ሕግ አምርቶ የተለያዩ ውዝግቦችም አስነስቷል። አስጌ ዴንዳሾም በጉዳዩ ላይ ጥፋተኛ እንዳልሆነና ሲወርድ ሲዋረድ የመጣውን ባህላችን በይፋ በቪዲዮ አዋርዷል። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር። ይህም አሁን ተሰምቶ ሌላ መዘዝን ይዞበት መጥቷል። አስጌ ምን ገጠመው የሚለውን አሁን የተሰማን መረጃ ወደ እናንተ እናደርሳለን። በአዲስ አበባ ከተማ አስደንጋጭ የእሳት አደጋ ደርሷል። በዚህ ጉዳይ ላይ መረጃዎች ወጥተዋል። እሳቱ የትና እንዴት ተከሰተም የብዙዎችን ልብ የሰበረውን መረጃንም ይዘናል። ተሰሙታላችሁ። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ በያላችሁበት ሁሉ ሰላማችሁ ይብዛም፣ ከሚሰማው አስደንጋጭ ዜና ሁሉ ይሰውራችሁ እያልን ከላይ ያስደመጥናችሁና ሌሎች አሁን ሊሰሙ የተገቡ መረጃዎች ወደ እናንተ እናደርሳለን። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ አለፍን። አብራችሁን ቆዩ። ለወንድሜ እንዲወሰን መስክራችሁብኛል በማለትም 2 ሰዎችን በመግደል 6 ሰዎች ላይ የአካል ጉዳት ያደረሰው ግለሰብ በእስራት መቀጣቱን ሰምተናል። በምስራቅ ባሌ ዞን ጊኒር ወረዳ ቀበና የተባለ አካባቢ ነዋሪ የሆነው ጋዛሌ ሁሴን ካሉት ወንድሞቹ መካከል ከአንደኛው ጋር በንብረት ላይ አለመግባባት ተፈጥሮ ጉዳዩ በሕግና በማስረጃ ሲታይ ቆይቶ ለወንድሙ የተወሰነ መሆኑ ተገልጿል። በዚህ ውሳኔ ቂም የያዘው ጋዛሌ መስከረም 21 2017 ከቀኑ 11 ሰዓት ተኩል ላይ ለወንድሜ ማስረጃ ሆነዋል ያላቸውን ወርቁ ደምሴና መኮንን ሳልሳ የተባሉ ጊኒር መናኸሪያ አጠገብ ጠብቆ በጦር የተለያዩ ቦታ መጀመሪያ ወርቁን ሲወጋ አብሮት የነበረውን መኮንንም ለመገላገል መሃል ሲገባ እሱንም በመውጋት ጉዳት አድርሶበታል። በዚህ ጉዳት ወርቁ ደምሴ ህይወቱ ሲያልፍ፣ መኮንን ሳልሳ ደግሞ በሕክምና ላይ ህይወቱ አልፏል። ጋዛሌ ሐሰን ከዚህ ድርጊት በኋላ እሱን ለመያዝ የሞከሩትን ጫላ አባን፣ ይርገዱ መንግስቱን፣ ኤልሳ ስዩምን፣ አበራሽ አበበን፣ ፍቃዱ ታደሰን፣ ሉሉ መርጊያ የተባሉ 4 ወንድና 2 ሴቶችን ምንም አይነት ከድርጊቱ ጋር የማያያዙትን ለምን ትገላግሉኛላችሁ በማለት በመውጋት የአካል ጉዳት ማድረሱን የምስራቅ ባሌ ዞን ፖሊስ መምሪያ የተለያዩ ወንጀሎች ምርመራ የነፍስ ግድያ ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ ተናግረዋል። ፖሊስ የተፈጸመውን ድርጊት ወዲያውኑ ተከታትሎ ተጎጂዎችን ወደ ሕክምና አስክሬኖች ለምርመራ ወደ ሆስፒታል የላከ ሲሆን የድርጊቱን ፈጻሚ ጋዛሌን ከተሸሸገበት በቁጥጥር ስር ያዋለው ፖሊስ ጋዛሌ የፈጸመው የወንጀል ድርጊት ወጣ ያለና በአካባቢው ሆነ በሌላ ስፍራ ያልተለመደ በመሆኑ የአእምሮ ምርመራ በሆስፒታል አድርጓል። ምንም አይነት የአእምሮ እክል እንደሌለበትና ጤነኛ መሆኑን በማረጋገጡ የምርመራ መዝገቡን በሆስፒታል የአስክሬን ምርመራ በተጎጂዎች ቃል አጠናክሮ ለአቃቢ ሕግም ይልካል። አቃቢ ሕግም በወንጀል ሕግ 27 ንዑስ አንቀጽ 1 እና 539 በከባድ የሰው መግደል ወንጀልና በወንጀል ሕግ ቁጥር 555 ታስቦ የሚፈጸም ከባድ የአካል ጉዳት ክስም መስርቷል። ክሱን ሲከታተል የነበረው የምስራቅ ባሌ ዞን ከፍተኛ
ፍርድ ቤት ሚያዝያ 24 2017 በዋለው ችሎት ተከሳሽ ጋዛሊ ሐሰን ሰውን ለመግደል አስቀድሞ በማሰብ የተጠቀመውን መሳሪያ ዘዴና ያገዳደል ሁኔታ እንዲሁም ሌሎች ንጹሃን ህይወት ላይ የአካል ጉዳት በማድረስ በአጠቃላይ በሁለት ሰው ግድያና በስድስት ሰው ላይ የግድያ ሙከራ አካል ማጉደል በመፈጸሙ ድርጊቱ ነውረኝነቱን አደገኛና ጨካኝነቱን የሚያሳይ በመሆኑ በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሪ ድራሁን ጨምረው ለብስራት ሬዲዮ ተናግረዋል። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ተመኘን። በክብር ተሸኘች። ሚስ ወርልድ ኢትዮጵያ በቪአይፒ አሸኛኘት ተደረገላት። ሚስ ወርልድ ኢትዮጵያ በመባል የሚዘጋጀው ዓለም አቀፍ የቁንጅና ውድድር ሞዴል ሀሴት ደረጀ በሜካኒካል ኢንጂነሪንግ ሁለተኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ተማሪ ናት። ዘንድሮ በህንድ ሃይድራባድ የሚዘጋጀው ዓለም አቀፍ የቁንጅና ውድድር 130 ሀገሮች የሚሳተፉበት ትልቅ የቁንጅና ውድድር ሲሆን ይህ ውድድር የኢትዮጵያ መልካም ገጽታ ለማስተዋወቅ መንግስት እየሰራ የሚገኘውን ስራ ከማስተዋወቅ አንጻር የኢትዮጵያን መልካም ገጽ ለውጭ ዓለም ለማስተዋወቅ የሚረዳ ትልቅ ዓለም አቀፍ የቁንጅና ውድድር ነው። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮውና ለኢፌዴሪ ቱሪዝም ሚኒስቴር ይህ የቁንጅና ውድድር እንዲዘጋጅ ትልቅ አስተዋጽኦ ያበረከቱት ተቋማት ሲሆኑ የሁለቱም የስራ ኃላፊዎችና ሰራተኞች ታላቅ ምስጋና ይገባቸዋል። ይህ ዓለም አቀፍ የቁንጅና ውድድር ከ2014 እስከ 2024 እንደ አውሮፓውያን አቆጣጠር ድረስ ፕሮግራሙን ያዘጋጁት ተቋማት ኢትዮጵያ ቢዩቲ ኩንስና ፓሽን ፕሮሞሽን ኢቨንት ኃላፊነቱ የተወሰነ የግል ማህበር በጋራ ያዘጋጁት ዓለም አቀፍ የቁንጅና ውድድር ነው። መልካም ዕድል ለኢትዮጵያ። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የእሳት አደጋ ሱቆች መውደማቸው የአካባቢ ነዋሪዎች ተናግረዋል። አደጋው የተከሰተው ከጠዋቱ 4 ሰዓት ገደማ እንደሆነ ምክንያቱ ገና እንዳላወቁት በሰዎች ላይ ጉዳት ባያደርስም በርካታ ሱቆች መውደማቸው ነዋሪዎች ለቲግቫህ ተናግረዋል። በመደዳው የተደረደሩ ሱቆች በእሳት ቃጠሎም ነደዋል። የከተማ እሳትና አደጋ ስራ አመራር ኮሚሽን ሰራተኞች ተሽከርካሪዎች በቦታው እንደተገኙ የእሳት ቃጠሎ በቁጥጥር ስር እንደዋለም በቦታው የነበሩ የአይን እማኞች ተናግረዋል። አንድ ቃላቸው እንደ ቲግቫህ ኢትዮጵያ የሰጡ የሰፈሩ ነዋሪዎች በአደጋው ሱቆች ሙሉ በሙሉ አመድ ሆነዋል ሲሉም አስረድተዋል። እኚህ አካል ከቦታው ያጋሩን ቪዲዮና ፎቶ የእሳት ቃጠሎ አደጋ በቦታው ቃጠሎ መከሰቱን የሚያሳይ ነው። በአደጋው ዙሪያ የእሳት አደጋ ስራ አመራር ኮሚሽን ለማነጋገር ያደረግኩት ጥረት አልተሳካም ሲል ቲግቫህ ኢትዮጵያ መረጃውን አጋርቷል። አስጌ ዲንዳሾ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ እንደሚታወቀው በሀገራችን የሴቶችና የሴት ህጻናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረ በአፈጻጸሙ እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እውን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪም በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምጻዊ አስጌ ዲንዳሾ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገውን ንግግር ሴቶች በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪም በጠቅላላው በመፈረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዛበቱ ያነሳሳም ጭምር ነው። ድምጻዊ ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልመው በተሰራ ህብረ ዜማ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን መግለጽ ይወዳል። ድምጻዊው በንግግሩ በፍቅር ያበደ ሴት ካሳየኝ የማይሞት ሰው አሳያለሁ በማለት ሴቶቹን ሁሉ በአንድ በመፈረጅ በአጠቃላይ የሴቶች ስብዕና የሚነካና ሴቶች በህገ መንግስቱ የሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየት ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከል ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 አንቀጽ 2ን የጣሰና የወንጀል ተጠያቂነት የሚያመጣ ተግባርም ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎች ይህንን ከማድረግ እንድትቆጠቡም እናሳስባለን። በሴቶች ላይ የሚፈጸም ጥቃት መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው። በመግቢያችን ላይ ወደ አስደመጥናችሁ እጅግ አሳዛኝ መረጃ አለፍን። በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወጋግቶ የተገደለው ተማሪዎች ህይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር ውሏል። ዩኒቨርሲቲው የአርባ ምንጭ ዩኒቨርሲቲ ተማሪ ዶርም ውስጥ መገደሉን ተማሪዎች ገልጸዋል። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለ ማሳውቋል። የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ
ጩቤ ተዋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎች እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብተዋል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈኑን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። የአርባ ምንጭ ዩኒቨርሲቲ በጉዳዩስ ምን አለ? የአርባ ምንጭ ዩኒቨርሲቲ የተማሪው ግድያ አረጋግጦ የሀዘን መግለጫ አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ከፍተኛ ጉዳት ደርሶበታልም ብሏል። ህይወቱን ለማትረፍ ከአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ህይወቱም ሊያልፍ ችሏል። ጥቃቱ ያደረሰው ተማሪም በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገበት እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግ ቃል ገብቷል። በመግቢያችን ላይ ወደ አስደመጥናቸው ወደ ሌላኛው መረጃ ተሸጋገርን። የሰይፉ ፋንታሁን ህመም ምንድን ነው? ሰይፉ ፋንታሁን ሰሞኑን ከዶክተር ፍቃደ ስላሴ ጋር ያደረገው ቃለ መጠይቅ ብዙ ቁም ነገሮች የተነሱበት ነው። ሊያልቅ አካባቢ ሰይፉ የሚጨንቀኝ ነገር አለ፣ እዚሁ ልታከማልም ቀጠለና የኔ ችግር ምን መሰላችሁ? ሰዎች የሆነ ህመም ከታመሙ ይጋባብኛል። የሆነ ሰው በኩላሊት ህመም ሞተ ሲባል ኩላሊቴንም ያመኛል፣ ይጋባብኝና ያንን እነሱ ያሉኝን ስሜትም አደምጠዋለሁ። ህመሜ ምንድነውም ብሏል። ሰይፉ ከገለጸው ምልክት ጋር ተቀራራቢ የሆነው ህመም ኢንለስ አንዛይቲ ዲስኦርደር ይባላል። ይህ ህመም ያለባቸው ሰዎች በዋነኝነት በሽታ ቢኖርብኝ ወይም ቢይዘኝስ የሚል ለረጅም ጊዜ ቢያንስ ለ6 ወራት የሚቆይ ፍርሃት አለባቸው። በዚህ የተነሳ አንዳንዶቹ ተደጋጋሚ ምርመራ ለማድረግ የተለያዩ ዶክተሮች ጋር ይሄዳሉ። ዶክተር ሾፒንግ ይባላል። አንዳንዶቹ ደግሞ ተመርምሬ የሆነ በሽታ አለብህ ብባልስ ብለው ስለሚፈሩ ሐኪም ጋር መታየት ሆነ ምርመራ ማድረግ አይፈልጉም። እነዚህኞቹ ኬር አቮይዲንግ ታይፕ ይባላሉ። የምንቀርባቸው ሰዎች ከባድ ህመም ሲያጋጥማቸው እነሱ ሲሰማቸው የነበሩትን ስሜቶች ለተወሰነ ጊዜ መስማት ወይም ያመማቸውን ህመም ቢኖርብኝስ ብሎ መፍራት እስካልተደጋገመ ድረስ ኖርማል ነገር ነው። ሰይፉ በቃለ መጠይቁ ላይ የገለጸው ለአጭር ጊዜ የሚቆይ ስሜት እንጂ ስራና ማህበራዊ ህይወት ላይ ተጽዕኖ የሚያመጣ ጭንቀት አይደለም። በተጨማሪም ከጭንቀት የተነሳ ተደጋጋሚ ምርመራዎች ስላላደረገ ወይም ከፍርሃቱ የተነሳ ተገቢውን ኮሎኖስኮፒ ምርመራ ፈርቶ ስላልተወ ዲስኦርደሩ ወይም ሌላ ህመም አለበት ማለት የሚያስችል መረጃም አልገለጸም። ይልቁኑ ከ50 ዓመት በኋላ ኮሎኖስኮፒ ማሰራት እንደሚያስፈልግ በተግባር ማስተማሩን የሚያስመሰግን ነው። ዶክተር ፍቃደ ስላሴም ጊዜውን አጣቦ ስለሚያስተላልፋቸው በጣም ጠቃሚ መረጃዎች ምስጋና ይገባዋል። ያለ አእምሮ ጤና የለም። ዶክተር ዮናስ ላቀው። ውድ የእውነቲው ሚዲያ ቤተሰቦች ለዛሬ ብሰሙት ብለን ያዘጋጀንላችሁ መሰናዶዎች እዚህ ላይ ጨረስን። በሌላ መሰናዶ እስከምንገናኝ ቸር ያቆየን።